ሁላችሁም የምታውቋቸው አንድ ትልቅ ኢማም አሉ። ኢማም አልቡኻሪ። ቡኻሪ ማያውቃለ? ሁላችሁ ታውቃላችሁ አይደል? ሐዲስ እናወራ ረዋሁል ቡኻሪ፣ ቡኻሪ እንደዘገቡት እንላለን። ማን ናቸው ይሄ ግለሰብ? ማን ናቸው? ኢማም አልቡኻሪ ምን ይላሉ? እኔ የህይወት ግቤን የቀረስኩት የ14 ዓመት ወጣት እያለሁ ነው ይላሉ። ለህይወቴ ምን አይነት ሰው ሆኜ ዱንያ ላይ መውጣት እንዳለብኝ አሳይን ያደረኩት የ14 ዓመት ወጣት እያለሁ። አንዴ ከሁለት ትላልቅ ዓሊሞች ጥግ ቁጭ ብዬ ሳዳምጣቸው አንደኛው ዓሊም ለሌላኛው ምን ይላል? ምን ነው አላህ Subhanahu Wa Ta'ala ከነብዩ ኡመት ውስጥ አንድን ግለሰብ ቢልክልን ضعيف ሐዲስን ከሰሒህ የሚለይልን ግለሰብ ምን ነው አላህ ቢልክልን ይላሉ። በጣም ቢገርማችሁ ኢማም አልቡኻሪ ሐዲስን ከመጻፋቸው በፊት የነብያችን ሰለላሁ ዐለይሂ ወሰለም ሐዲሶች አልተበጠረም ነበር፣ አልተለየም። ሐዲስ ደረጃ አለው የትክክለኝነት። ሰሒህ ከተባለ ጥርጥር የሌለው ምንጭ ነው፣ ትክክለኛ ምንጭ። ሐሰን ከተባለ ትንሽ ይጎለዋል ማለት ነው። መቅጡዕ፣ ሙርሰል፣ ضعيف፣ መውዱዕ ደረጃ አለው። ሐዲስ የትክክለኝነት ደረጃ አለው። ያኔ ከኢማም አልቡኻሪ በፊት ይሄ ነገር አልወጣለትም። እሳቸው ነው ይሄን መስፈርት ያስቀመጡት። እና ምን ይላሉ ሁለቱ ዓሊሞች? ضعيفና ደካማ ሐዲስና ትክክለኛው እኮ ተቀላቀለ። ይሄን ለይቶ የሚያወጣ አላህ ቢልክልን ሰው ምናል ይላሉ ሁለቱ ዓሊሞች። ኢማም አልቡኻሪ ምን አለ? እኔ ነኝ ይሄ ሰው ብዬ ተነሳዋል። ይሄ ሰው እኔ መሆን አለብኝ። ለነብዩ ኡመት ሰሒህ ሐዲሶችን ብቻ ዘግቤ ማቅረብ አለብኝ ወስኜ ገባው ይላሉ። ይሄን ዓላማዬን ለማሳካት ብዙ ነገሮች ሮጡ። ወደ በስራ ገብቻለሁ፣ ወደ ኢራቅ ገብቻለሁ፣ ወደ ኩፋ ገብቻለሁ፣ ዓለምን ዞርኳት ይላሉ ሐዲስ በመሰብሰብ። የሚገርማችሁ ቡኻሪ የሚባለው ኪታብ ተጣርቶ ይሄን ነው የሚያልከው ውፍረቱ ወደ 7000 ሐዲስ ነው የተደጋገመው ሲተው። ይሄን ግን 7000ውን ሐዲስ ከ1 ሚሊየን ሐዲስ ነው ጨምቀው ያወጡ። ዓለም ላይ ዙሬ ሚሊየን ሐዲሶችን ሐፈዝ ከዛ ውስጥ ጨምቄ ቡኻሪን አወጣሁት ይላሉ። ኪታብ ሶሒህ ቡኻሪ የሚባለው ኪታብ ከቁርአን በኋላ የሙስሊሞቹ ሸሪዓ የሚደነገግበት ትክክለኛ ምንጭ ምንድነው? አልቡኻሪ አصحul ኪታብ بعد الكتاب ይሉታል። ከቁርአን በኋላ ትክክለኛ ወህይ ማለት ምንድነው? صحيح البخاري። ምን ይላሉ ኢማም አልቡኻሪ ይሄን በመጽሐፍ ያሳለፉትን ክስተት ሲናገሩ? والله ما كتبت حديثا አንድም ሐዲስ አልጻፍኩም ኢላ ወሰለይቱ ረክዓተይን ሁለት ረክዓ የሰገድኩ ቢሆን እንጂ ወስተኸርቱ الله على صحته አላህን ያማከርኩት ቢሆን እንጂ ጌታዬ ትክክል ነው አይደለም እኔ በምችለው ታግያለሁ፣ صحيح ነው ደካማ ነው ጠቁመኝ ብዬ እስቲኻራ የሰገድኩ ቢሆን እንጂ። የተሰገደበት ሐዲስ ነው እየቀራን ያለን። እያንዳንዱ ሐዲስ ዋጋ አለው። ሶላት ተሰግዶበት በጣም የሚገርማችሁ ምን ይላሉ? ወኢኒ ለአስተይቂዙ ኩለ ለይለቲን እኔ እኮ ቡኻሪን ስጽፍ በሌሊት ውስጥ 20 መረተን ከ20 ጊዜ በላይ እነሳለሁ። ሊኡደዊነ ሐዲሰን ተዘከርቱ ተኝቼ አንድ ሐዲስ ትዝ ይለኛል ያስታወስኩትን ለመጻፍ በአንድ ሌሊት ውስጥ ከ20 ጊዜ በላይ እነሳለሁ ይላል። አራአይቱ ከ20 ጊዜ በላይ አሁን እኮ ከሌሊቱ 2 ጊዜ ከነቃ የቀን ውሎ ይዛባል አይደል? ማታ እባክህ በደንብ አልተኛው ምን እንላለናል? ከባድ ነው። 20 ጊዜ እንዴት አንድ ሰው ይነሳል? ኢማም አልቡኻሪ ሲተኙ ብዕርና ወረቀት ከጎናቸው አንድ ሐዲስ ትዝ ይላቸዋል። ሻማ ይለኩሳሉ፣ ሐዲስ ይጽፋሉ፣ አጥፍተው ይተኛሉ። 20 ጊዜ በአንድ ሌሊት ውስጥ ዓላማ ስላላቸው ነው። ይህ ግብ ቀርጸዋል። ይህን ለማሳካት የሚፈለገው መስዋዕትነት ከፈሉ። እኛ እኮ አሁን ህይወታችን ላግጣ የሆነው ግብ ስለሌለን እኮ አታርፍም። እዚህ ደርሳለሁ ያለ ሰው አያርፍም። እንዲህ አይነት ሰው መሆን አለብኝ ያለ ሰው አያርፍም። ትርፍ ጊዜ የለው። በጣም የሚያሳዝነው በዘመናችን የቡኻሪን ሱና የደገመ አንድ ሰው አለ። እንደሳቸው 20 ጊዜ የሚነሳ
ማን ይመስላችኋል? ቻርሊ ቻፕሊን። ይሄን ቀልደኛ ሰው ታውቁታላችሁ? ቻርሊ ቻፕሊን ሁላችሁ ታውቁታላችሁ። ቻርሊ ለዚህ እውቅና እንዴት እንደበቃ ሲናገር እኔ እኮ በአንድ ሌሊት ውስጥ ከ20 ጊዜ በላይ እነሳለሁ to write the jokes that I remember ይላል። ያስታወስኩትን ጆክ ለመጻፍ በሌሊት ከ20 ጊዜ በላይ እነሳለሁ። አያችሁ የቡኻሪን ሱና እነማን ያዙት? ሙስሊሙ የት ነው ያለው? ቻርሊ ሲተኛ ይላሉ ቴፕ ሪኮርደር ወረቀት ደፍተር ከጎኑ ነው። አንድ ቀልድ ትዝ ይለዋል፣ ይነሳና ይቀረጸዋል፣ ይጽፈዋል፣ ይተኛል። 20 ጊዜ በላይ ይነሳል። የቻርሊ ግብ ምን አይነት ግብ ነው? ሶስቱ ከጠቀስን ምን አይነት ግብ ነው? ውዳቂ ግብ ምንለው ነው አይደል? ለዚህ ግን ኑሮለት ወጣ ዱንያ። አያሳዝንም? አኺራ ጀነት ቃል የተገባለት ትውልድ ሲተኛ ጴንጤ ወንድሞቹን ሲቀማው አያሳዝንም? ግብ ለህይወታችን መቅረጽ አለብን ወንድሞች። ኢማም ነዋዊ ሪያድ ሳሊሒን ሚል ኪታብ ታውቃላችሁ? 40 ነዋዊ ሁላችሁ ታውቃላችሁ? የዚህ ኪታብ ጸሐፊ የሆኑት ነዋዊ ምን ይላሉ? እኔ የህይወት ግቤ ልጅ ያለው ቀረስኩት። የህይወት ግቤ ምን ነበር ይላሉ? ተሕቢቡል ሐዲስ ኢላ ኡመቲ ሙሐመድን ሰለላሁ ዐለይሂ ወሰለም፣ ለነቢዩ ኡማ የእሳቸውን ሐዲስ እንዲወዱት ማድረግ ነበር የህይወት ግቤ ይላል። እንዴት ታዲያ በኡማው ዘንድ ይወደደ ሐዲስ? መጀመሪያ ያሉ ለጀማሪዎች 40 ሐዲስ ጻፍኩላቸዋል። 40 ሐዲስ ምትለለች 40 ያዘች። እሷ ለጀማሪዎች ከትልቅ ጀምር ብትለው ይተዋዋል። ና በዚህ ጀምር ካልከው ይሮጣል አይደል? እሷን ጻፍኩላቸው። ለመሐከለኞቹ ሪያድ ሳሊሒን ጻፍኩላቸው። 40 ሲጨርስ ሪያድ ቀራ ይላል ሰው እንኳን። ለትላልቆቹ ደግሞ ሸርህ ሰሒህ ሙስሊም የሚባል ትልቅ ኪታብ አለ። እሱን ሸረሕኩላቸው፣ ትንታኔ ጻፍኩላቸው። የህይወት ግባቸው ምንድነው? ለነብዩ ኡማ የነብዩን ሐዲስ እንዲወዱት ማድረግ። አሳኩትም በአላህ ፍቃድ። ስለዚህ ወንድሞቼ እህቶቼ ግባችን ልንቀርጽ ይገባል፣ ግልጽ በሆነ ቋንቋ ኢንሻአላህ። አንድ ወንድም ጋር እየተጫወትን ኡስታዝ ግቢ አለኝ። ቢኤም ዳብሊው ነው አለ። ቢኤም ዳብሊው መኪናው ነው። የህይወት ግቡ ምንድነው? ቢኤም ዳብሊው። እኔ መኪናው መስሎኛልና ምን ማለት ነው አልኩት። አይ ትንታኔ ያለው አለ፣ አብሬቬሽን ነው አለ። ቢ ማለት ቢሊየነር መሆን እፈልጋለሁ፣ ከሐላል ነግጄ ሙስሊሙን የሚጠቅም ቢሊየነር መሆን እፈልጋለሁ። ኢትስ ጉድ አልኩት። ሁለተኛው ቢኤም ሳ ምንድነው አልኩት። ማሂር መሆን እፈልጋለሁ፣ በአንድ ፊልድ ላይ ጥልቅ አዋቂ መሆን እፈልጋለሁ። በሐዲሱ ሊሆን ይችላል፣ በቁርአን ተፍሲር ይሆናል፣ በኬሚስትሪው ሊሆን ይችላል፣ በፊዚክሱ ሊሆን ይችላል። በአንድ ፊልድ ጥልቅ አዋቂ መሆን እፈልጋለሁ። ቢኤም ዳብሊው ሳ ምንድነው አልኩት። ወልዩላህ አለ። የአላህ ወልይ ባሪያ መሆን እፈልጋለሁ። አላህ የሚወደው የሚያከብረው ባሪያው ልሆን እፈልጋለሁ። ግቡ ምንድነው? ቢኤም ዳብሊው። ግባችንን እንደ ስማችን መመለስ አለብን። ስምህ ማን ነው? ሙሐመድ። ግብህሳ? እንደዚህ ቁጭ ማድረግ አለብን። ከፊት ለፊታችን ያስቀመጥነው ስዕል ሊኖር ይገባል፣ የምንሮጥለት። ሌላውን ጠየቅኩት፣ አንተሳ ግብህ ምንድነው? ሙዕተቅ አለ። አረቢክ አብሪቬሽን ነው እሱም ያደረገ። ሙዕተቅ ማለት ነፃ የወጣ ማለት ነው ትርጉሙ። ምንድነው ስለው ሚም አለኝ። እሱ ደግሞ ሚሊየነር መሆን እፈልጋለሁ አለ። ያው የገንዘብ ነገር ሁሉም አወል ሱፍ ነው የሚጠራት አይደል? ወቱሒቡነ አልማለ ሑበን ጀማ። ለኸይር ከሆነ ግን ገንዘብን ብንዘው መልካም ነው ኢንሻአላህ። ያውም ያስፈልገናል አይደለም? አንድ ወንድም እያሳቀኝ አንድን ሰው አቆምንና ጠየቅ ነው ይላል። ከድምፁ ሁላ በጣም የሚያስደስት ድምፅ ምንድነው አልነዋል። የአዛን ድምፅ ነው የምትጠብቁት አይደል? አሊያም ደግሞ ሱደይስ ሲቀራ ነው አይደል? እሱ ግን ይሄን ሁላ አላለ። ደስ የሚለኝ ድምፅ 10 ሳንቲም ወድቃ ኪል 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 የምትልበት ነው።
የሳንቲ ድምጽ አለ አይደል እሱ ነው የሚያረካኛል እንደ አይነት ውዴታ ደግሞ እስላምም አይደግፈንም አላ ኩል ሐል ግቡን ሲናገር ምን አለ ሙዕተቅ ሚሊየነር መሆን ይፈልጋል ረሱል ምን አሉ ኒዕመ ማሉን ሷሊህ መዓ ረጁሊን ሷሊህ ምርጥ ገንዘብ ከምርጥ ሰው ጋር ምን ያምር አሉ ነብዩ ሰለላሁ ዐለይሂ ወሰለም ከያዘው ለኸይር ነው ግልጽ ነው መኪናም ከገዛ ለኸይር ነው መስጂድ መሄጃ ስራ መሄጃ ዳዕዋ ቦታ መልካም ብር ከመልካም ሰው ጋር ምን ያምር አሉ ነብያችን ሰለላሁ ዐለይሂ ወሰለም አላ ኩል ሐል ምን አለ ሚሊየነር መሆን እፈልጋለሁ አለ አይኑ ሀሳብ ምንድነው አለ ዓሊም መሆን እፈልጋለሁ በዲኑም በዱንያውም የተሳካለት ዓሊም ትናንት ወንድሜ ጋር ያወራን ነበር እንደነ ሸኽ ዘግሉል ነጃር አሁን አሪሳላ ላይ ፕሮግራም አላቸው አይደል ተፍሲሩል ዒልም የሚል ትልቅ የዓለማችን ምርጥ ምሁር ናቸው በዛውም ትልቅ ዳዒ ናቸው በጣም የሚገርማችሁ ከዓባ የዓለም ሴንተር እንዴት እንደሆነች በቅርቡ ሪሰርች አድርጎ አቀርበዋል ከዓባ የዓለም እምብርት መሆኗ አላህ ወደ ዓለም እምብርት ነው ረሱልን የላካቸው ሊቱንዚረ ኡመል ቁራ ወመን ሐውለሃ የከተሞችን እናት መካን ልታስተነቅቅ በዙሪያውም ያሉትን ሴንተር ናት ይላል ከዓባ ከዓለም ሰዓት አቆጣጠር ጋር ያላትን ሪሌሽንሺፕ ግንኙነት ጥናት አድርገው አቀርበዋል በቅርቡ ሀጀረል አስወድ ይሄደን እንድንሰማው የታዘዝነው ድንጋይ አለ አይደል ባይጠቅመን ባይጎዳና ያን ፍቀው ወስደው ማዕድኑን አጥንተውታል ውጤቱን ሲናገሩ ምን ይላሉ ሀጀረል አስወድን የሚስም ሰው የሚያገኘው ፈውስ አለ ያልሳመው ሰው የማያገኘውን ይላሉ ትልቅ ምሁር ናቸው ሙዕተቅ አለህ ወጣት ሚሊየነር አይን ዓሊም በዱንያውም የተሳካለት ዓሊም ሁለቱንም የያዘ ኢትስ ጉድ አልኩት ታዋሳ ምንድነት ሙዕተቅ ዘይ ታዋ ተቂይ መሆን እፈልጋለሁ አላህ የሚፈራ ባሪያ ኢነ ሊልሙተቂነ መፋዛ እነዚህ አይነት ሰዎች መሆን እፈልጋለሁ ኢትስ ጉድ ሙዕተቅ ካፋሳ ምንድናት ቃኢድ ሊደር መሆን እፈልጋለሁ ሊደር መሪ የሙስሊሙን ዓለም ወደ መልካም የሚመራ ግለሰብ መሆን እፈልጋለሁ ግቡ ምንድነው ሙዕተቅ BMW የእናንተ ግብስ ወንድሞች ምንድነው ግባችን አንድ ይሄን ፕሮግራም አቅርቤው ነበር እዛና አንድ ጅዳ የሚኖር ሰው መንገድ ላይ አስቆመኛው ነው ረመዳን ላይና በጣም ወድጄዋለሁ ኡስታዝ ፕሮግራምህን አለ እኔ 14 ዓመቴ ነው ጅዳ የተቀመጥኩት ዝም ብዬ አሁን አገሬ እየገባው ነው ግብ አልነበረኝ አንድ ወንድሜ ግን አንተ ያልከው አይነት ግብ የነበረው አለ በጅዳ አድርጌ ዩሮፕ እጄ ኢትዮጵያ ውስጥ እመለሳለሁ ያለ ሁሉን እንዳለው ተሳክቶለት እንግሊዝ ሀገር ቆይቶ አሁን ትልቅ ፋብሪካ ከፍቶ እዚህ መጥቷል አለ እኔ ዝም ብዬ ነበር የኖርኩት ጠቅሞኛል ትምህርት ሲል እንዲህ እያጫወተኝ ነው ምን ለማለት ነው የፈለግኩት እኛም ዝም ብለን አንነው ህይወት ላይ አንድ ስዕል እናስቀምጥ እንዲህ አይነት ሰው መሆን አለብኝ والله አላህ ያሳካው والله አንድ ታሪክ ልንገራችሁ አብዱላህ ብን ዙበይር ይህ ሰው ዑርወት ብን ዙበይር ሙስዓብ ብን ዙበይር እነዚህ ወንድማማቾች ናቸው አራተኛ አብዱል መሊክ ብን መርዋን እነዚህ ቁረይሽ አካባቢ የተወለዱ ወጣቶች ናቸው ገና ልጆች ናቸው ከዓባ ጥግ ቁጭ አሉና አራቱም ምን ተባባሉ ሊየተመና ኩሉ ሚና ማ ይحب ለወደፊት አላህ ሊያደርግለት የሚፈልገውን እስኪ ከመሃላችን እንነያ ተባለ ንያ እናድርግ ከዛ አብዱላህ ብን ዙበይር ምን አለ ኡምኒየቲ አን አምሊከ الحجاز እኔ የሒጃዝ ሀገር መሪ መሆን እፈልጋለሁ አለ ሙስዓብ ምን አለ ኡምኒየቲ አን አምሊከ العراقين የሁለቱ ኢራቆች መሪ መሆን እፈልጋለሁ ንያ ነው እንግዲህ ከዓባ ዙሪያ ቁጭ ብለው አብዱል መሊክ ብን መርዋን ምን አለ እናንተ ኢራቅና ሒጃዝን ነው እንደምትመኙት እኔ ደግሞ መሬትን ላይ መንገስ ነው የምፈልጋለሁ ንያ ነው ዑርወት ብን ዙበይር ምን አለ ላ እኔ እናንተ እንዲህ ያ ሙስሊሙን ለማገልገል ስልጣን ብትመኙም
እኔ ግን ኡሪዱ አን አኩነ ዓሊመን ዓሚላ በእውቀቱ የሚተገብር ትልቅ ዓሊም መሆን ነው የምፈልገው። ሰዎች ከሱ ዲንን የሚወስዱበት የነቢያችን ሰለላሁ ዐለይሂ ወሰለም ሱና ከሱ የሚወስዱበት ግለሰብ መሆን እፈልጋለሁ። 4 ወጣቶች ከዓባ ዙሪያ ላይ ይሄን ተመኙ። ሙአሪኾቹ የሚገርም ነገር ይናገራሉ። የተናገሩት ንግግር በቀደር የተጻፈ ይመስላል ይላሉ። ዓመታት ሄዶ ከ20 ዓመት ከ30 ዓመት በኋላ እንደ አብዱላህ እብኑ ዙበይር የሒጃዝ ፕሬዝዳንት ሆነ። ሙስዓብ የኢራቀይን ፕሬዝዳንት ሆነ። አብዱል መሊክ እብኑ መርዋን የሙስሊሞቹ አሚር አልሙእሚኒን ለመባል በቃ። የፋጢማ አባት ቅድም ያልናት ከዓባ ዙሪያ ላይ የተነዩትን አላህ ሰጣቸው። እንንየ ቁጭ ብለን ያ ረብ እንዲህ አይነት ስምሆን ሰው ፈልጋለሁ አሳካለሁ። ከዛም ትንሽ እንራመድ አላህ ያደርሰናል ኢንሻአላህ። እንግዲህ ስለ ግብ መቅረጽ የዚህን ያህል ካወራን ሸርጦች አሉት፣ ክራይቴሪያስ ግባችን ይሳካ ዘንድ ለጥሩ ግብ መቅረጽ የሚረዱ ነጥቦችን እንዳሳለን። አንደኛ አን የኩነ አልሐደፉ ዋዲሐን ግባችን ግልጽ መሆን አለበት፣ እንዲህ የሚታይ ቅድም ምንድነው ያለው BMW እንዲህ የሚታይ ግብ ስንቀርጽ ቤት ቁጭ ብለን ግልጽ እንዲህ አይነት ሰው መሆን እፈልጋለሁ። ደሴ ወልዲያ ለዳዕዋ ሄጄ ነበር። ወልዲያ ጨርሼ ወደ ደሴ መጣሁ። ደሴ ላይ 2 ፕሮግራም ሰጡኝ። አንድ አረብ ገንዳ መስጂድ የሚባል አለ፣ የድሮ ትልቅ መስጂድ። ሁለተኛው ሸዋ በር መስጂድ። ይሄ ዓላማ ኡማው ግብ የለውም ብዬ ስለማስብ ይሄን ፕሮግራም እነሱ ጋር ቀረብኩት። አረብ ገንዳ መስጂድ ሰኞ ቀን ላይ እነዚህ ወጣቶች ተከታትለውኛል። መስጂዱ በጣም ብዙ ሰው ነበር። ማክሰኞ አረብ ገንዳ መስጂድ ላይ ሸዋ በር መስጂድ ላይ ሌላ ፕሮግራም ስሰጥ በጣም የሚገርም አንድ ወጣት የህይወት ዓላማህን ቅረጽ ሚል ፕሮግራም የተከታተለ ሰኞ የተከታተለውን ለማክሰኞ ቀርጾ በወረቀት አመጣልኝ። የሚገርመው ግቡን በግጥም ነው የጻፈው። ላንብብላችሁ እንዴት የህይወቱን ግብ እንዳስቀመጠው። ለአላህ ስል እወድህ እኔ ደካማ ወንድምህ፣ አላህ ሁሉን ይጨምርልህ፣ ከመጥፎ ነገር ይጠብቅህ፣ ጀነተል ፊርደውስ አላህ ይስተህላል፣ አሜን ብያለሁ ኢንሻአላህ እያልኩ ሐሳቤን ገለጽኩልህ። ትናንት ያልከውን ተረድቼ ተመልከቱ፣ ሰኞ ማታ የተረዳውን ለዛች ለቀልቤ አስረድቼ ዓላማሽ እኮ ምንድነው ስላት ከሁሉም መርጣ የሚሻላት ይህ ነው አለችኝ፣ አላህ ያሳካላት። 100,000 ማለት ተሻላት ይላል። የህይወት ግቡ ምንድነው? 100,000 እንግዲህ ሚም ታ አሊፋ እያለው ሊተነት ነው። 100,000 እንዴት እንዳስቀመጠው ተመልከቱት። ምን ማለትሽ ነው ብዬ ስላት ይላል 100,000 ሊተነትን ነው። ሚሊዮነር እኮ ሚሊዮነር አይደል? ሚሊዮነር እኮ አህለል ኸይራት ዓሊም መሆን ምትለው ዓሊም መሆን አውቆ ሰርቶ ማሳወቅ ነው። ታ 100 ምትለው አላል ተቂ መሆን ለአንድ ለጌታው አሚር መሆን ለነቢ ኡመት ላ ኢላሃ ኢላላህ ሊሆነው ሞት ፊርደውሱል አዕላ ሊያስገባት ውድ ወንድሜ ዱዓ አርግላት ያ ረቢ አላህ ያሳካላት ይላል። ሰኞ ማታ የተማረውን ቀርጾት ቁጭ አድርጎት መጣ። አንዳንድ እህቶች ሲደውሉልኝ 100,000 ነው ዓላማ ይሉኛል። ያን ፕሮግራም ተከታተሉ በኋላ ምን ለማለት ፈልጌ ነው? ሀደፋችን ግልጽ ታንጀብል የሆነ ጎል እንዲህ መሆን እፈልጋለሁ። አንደኛው ግልጽ ዓላማችን መሆን አለበት። ሁለተኛው ሀደፉ طموح لا ينتهي የማይቋረጥ ስሜት ትልቅ ዓላማ ስንቀርጸው አላህ ኢነላህ የክረሁ ሰፋሲፋ الأمور አላህ የተራ ነገር አይወድ። ቁርአን ላይ ምንድነው ያለው? ስለ ደግ ባሮቹ ሲያወሳ إن الذين يقولون ربنا ዱዓ ያደርጋሉ አሉ ሙእሚኖች هب لنا ለግሰን من أزواجنا ከሚስቶቻችን وذرياتنا قرة أعين ከባለቤቶቻችን ከልጆችን የአይን ማረፊያ ስጠን ይላሉ ደግ ባሮች አለና ሲጨርስ ምን አለ? ወጀዐልና ሊልሙተቂና ኢማማ አላህን ለሚፈሩት ደግሞ
መሪዎች አድርገን ወጀዐልና ሚነል ሙተቂን አይደለም ከሙተቆች አድርገን አይደለም በቂ ነው እኮ አድርገን ማለት መሪያቸው አድርገን የሱ ባሮች ትልቅ ስሜት እንዳላቸው ነው የሚናገር طموحቸው አይበርድም ነቢያችን ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ላይ ምን ይላሉ ኢዛ ሰአልቱሙላህ አላህን እኮ ስትለምኑት ፈስአሉሁል ፊርደውሰል አዕላ ፊርደውስን ስጠን በሉት ጀነት አስገባን አይደል ጀነትማ 7 ደረጃ አለ አምስተኛውም አራተኛውም ልትገባ ትችላል ፊርደውስን ስጠን በሉት ትንሽ አትጠይቁት ትልቅ ጌታ ፊርደውስ ሰቅፉ ጣራው አርሽ ነው አርሽ የሚባል ዓለም አለ ወፊህ የተፈጀሩ الانهار የጀነት ምንጮች እዛን የሚከፋፈሉ ስትጠይቁት ምን ጠይቁት ፊርደውስ ረሱል ለምን ያነሳሱን ለትልቅ ስሜት ስትጠይቅ ጀነት አስገባኝ አይደል ፊርደውስ ስለዚህ ምን ቀርጸው ግብ ትልቅ ስሜት ሊኖረው ይገባል ዶክተር ጣሪቅ አስወይዳን የሚባሉ ትልቅ ዓሊም አሉ ይህ ዓሊም ሼክ አብዱላህ ብኑ መስፈር ታቋቸዋላችሁ አብዱላህ ብኑ መስፈር ካሴት ላይ ቁርአናቸው የምትሰሙት ትልቅ ሐፊዝ ቁርአን ቀሪ ናቸው ይህ ዓሊም የዓለም የተሕፊዝ ማዕከል ፕሬዝዳንት ናቸው የቁርአን ተሕፊዝ ፕሬዝዳንት ናቸው ዓለም ላይ ብዙ አሰራጭተዋል እኛም ጋር ኢትዮጵያ ውስጥ አወሊያ ላይ ያለው የተሕፊዝ ማዕከል በሳቸው ነው የሚተዳደር ይህን ዓሊም አገኘሁት ይላል ዶክተር ጣሪቅ ጠየቅኩት ያ አብዱላህ ብኑ መስፈር ማ ሁወ ሀደፉከ ፊል ሐያ የህይወት ግብህ ምንድነው አልኩት ግቡን ተመልከቱ አን ኡሐፍظ ሚሊዮን ኢንሳን 1 ሚሊዮን ህዝብ በእኔ ቁጥጥር ስር እንዲሐፍዝ እፈልጋለሁ 1 ሚሊዮን ግባያችሁ የመርዘሙ كم وصلت إلى الآن اسكاون سنت درسها لالكت 20,000 هياشا صحف الجالو علي نقا 40 100 مليون يدرس من كرصة وقب هدف وطموح لا ينتهي ما يقرد ألم ኢትዮጵያ ውስጥ 20 መስጂድ ሰራለሁ አላማኔ ለዚህ የሚኖር አህለል ኸይሮችን ይፈልጋል ይሮጣል ይደክማል ብቻ ህይወት ግቡ ይሄ هدف طموح لا ينتهي ባጭሩ ምን ለማለት ነው የተፈለገው ዱንያችን ላይ ስንኖር አንድ ግብ የህይወት አላማ ቀርጸን ያለ ማስፈጸም በመንቀሳቀስ ላይ ማለፍ ስላለብን ነው